بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين كالمبتدعة والمشركين. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله زاري የሰው ልጅ ከዱንያ ከተሰናበተ በኋላ ወደ ዱንያ ተመልሶ መልካም ስራ የማይሰራ መሆኑን የምንነጋገር ይሆናል ማለት ነው። ይህ ማለት የሰው ልጅችን ዓለም ከመሰናበቱ በፊት ለዛኛው ዓለሙ መስራት አለበት። ለዛኛው ዓለም መስራት አለበት እና ስለዚህ የምናወራ ኢንሻአላህ ይሆናል ማለት ነው። ሁለተኛ የሰው ልጅ መች እንደሚሞት የት እንደሚሞት አያውቅም። ግልጽ ነው። ሞት መች እንደሚመጣው ድንገት የት ቦታ እንደሚወስደው ስለማያውቅ ሁልጊዜ መዘጋጀት መቻል አለበት። ወማ ተድሪ ነፍሱን ማዛ ተክሲቡ ገደን ወማ ተድሪ ነፍሱን ቢአይ አርድን ተሙት። ነፍስ የሰው ልጅ ነገ ምን እንደምትሰራና ግልጽ ነው አይደል? የትኛው ቦታ ላይ የትኛው ምድር ላይ እንደምትሞት አታውቅም። አላህ በሌላ ቁርአን አንቀጽ ላይ ሊኩሊ አጀሊን ኪታብ ይላል። ስለዚህ አዕማር የሰው ልጅ እድሜና አጃሎች የሞት ጊዜዎች በአላህ እጅ ነው ያሉት፣ በአላህ እጅ ነው። ስለዚህ ማንኛውም ሰው ወጣት ስለሆነ ኃይል ስላለው አልሞትም ብሎ መገመት የለበትም። እንዲሁም በተቃራኒ የታመመና ሽማግሌ ሰው ደግሞ ሞታለሁ ብሎ በዚህ መሄድ ስለማይችል አዕማር የሰው ልጅ እድሜውና አጀሉ በአላህ እጅ ነው ያለው። መች እንደሚሞት የሰው ልጅ አያውቅም። ጥርጣሬ ብቻ ነው። ምናልባት በሽታ ሲመጣበት ይጠራጠራል። ያ ጥርጣሬ እውነት ሊሆን ይችላል፣ ላይሆንም ይችላል። ሰውዬው ቢታመም ይህ ሰውዬ መታመም በቅርቡ ይሞታል የሚባል ጥርጣሬ ያሳርፋል። ነገር ግን ላይሆንም ይችላል። ወጣትነት ኃይል ደግሞ ይህ ሰውዬ ብዙ እድሜ ሊኖረው ይባል ይችላል። እንደዛ አይደለም። ግልጽ ነው አይደል? ስንትና ስንት የታመሙ ሰዎች አሉ ይሞታሉ ተብለው የተገመቱና የታሰቡ፣ ነገር ግን እነሱ በጣም ብዙ ዓመታት ይኖሩ። ስንትና ስንት ያልታመሙ ሰዎች አሁን ይሞታሉ የማይባሉ በድንገት ይህን ዓለም ለቀው የሚሆኑ ሰዎች አሉ። ስለዚህ ይህን አስመልክቶ የሰው ልጅ ለአኺራው መዘጋጀት እንዳለበት ግልጽ ነው። ኢማም ሻፊዒ ረሒመሁላህ ሙሐመድ ብኑ ኢድሪስ ያማረና የተዋበ ግጥም አላቸው። ከዛ ላይ ቀንጨብ አድርጌ ላካፍላችሁ እወዳለሁ። ኢማም ሻፊዒ ምን አሉ? ተዘወድ ሚነ ቱቃ አው ተዘወድ ሚነ ተቅዋ ፈኢነከ ላ ተድሪ ኢዛ ጀነ ለይሉን ሀል ተዒሹ ኢለል ፈጅሪ ፈከም ሚን ፈተን አምሳ ወአስበሐ ዳሒከን ወቀድ ኑስጀት አክፋኑሁ ወሁወ ላ የድሪ ወከም ሚን ሲጋሪን ዩርተጃ ጡሉ ዑምሪሂም ወቀድ ኡድኺለት አጅሳሙሁም ظልመተል ቀብሪ ወከም ሚን ዐሩሲን ዘየኑሃ ሊዘውጅሃ ወቀድ ቁቢضት አርዋሑሁም ለይለተል ቀድሪ ወከም ሚን ሰሒሕን ማተ ሚን ገይሪ ዒለትን ወከም ሚን ሰቂምን
أو بليلة قتلهم وكم من عليل عاش حينا من الدهر وكم ساكن عند الصباح بقصره وعند المساء كان من ساكن القبر فداوم على تقوى الإله فإنها أمان من الأهوال في موقف الحشر تزود من التقوى فإنك لا تدري تزود سنكاز وتزودوا فإن خير الزاد التقوى بالقرآن الله سبحانه وتعالى تزود سنكاز سنك من التقوى سنك كمن يهندقوا كتقوى كسنكوش بلاجنا تقامي تقوى الله نفر من مكنياتهم الله من ألم وتزودوا فإن خير الزاد التقوى ስለዚህ ዛድ ያስፈልግሃል ስንቅ ያስፈልግሃል يوم المعاد ለመመለሻ ቀን ለዛ ግልጽ ነው አይደለም يوم لا ينفع مال ولا بنون إلا من أتى الله بقلب سليم ለዛ ቀን ያለ የሚባልበት ቀን ላንተ ስንቅ የሆነ ዘንዳ ስንቅህን አሁን አዘጋጅ አንድ ሙሳፊር ከአንድ ሀገር የሚወጣ ወደ ሩቅ ሀገር የሚሄድ ከሆነ ይሄ ዱንያ ላይ ያለ ጉዞ ማለት ነው ምን ያስፈልገዋል ስንቅ ያስፈልገዋል ስንቅ ከሌለው መጓዝ ይችላል ምናልባት የተወሰኑ መንገዶችን ከሄደ በኋላ ይወድቃል ስንቅ የለውም መዳረሻ የለውም ስለዚህ ከአንድ ቦታ ወደ ሌላ ቦታ መዘዋወሪያ ስንቅ የሚያስፈልግህ ነገር ነው ዱንያ ላይ እንኳን ማለት ነው አኺራ ላይ ደግሞ መመለሻ የሌለው ይሄን እንኳን ትመለስ ትችላለህ ምክንያቱም ይሄርክ ትመለስ ትችላለህ ይሄ ግን ከሄድክ መመለስ የለህምና ግዴታ ስንቅ ያስፈልግሃል ያን ስንቅ ምን ሆነ አለበት ተቅዋ አላህን መፍራት ሆነ አለበት فإنك لا تدري ምክንያቱም አንተ አታውቅም አሁን ባለበት ጊዜ ስንቅ መሰነቅ መቻል አለበት አታውቅምና إذا جن ليل ليل በሚገባ ጊዜ ቀን አልፎ ሌሊት ሲገባ هل تعيش للفجر ليل ቆርጣ ወጥተህ ለፈጅር ትኖራለህ አታውቅም መኖርህ ሞት በማን እጅ እንደሆነች አናቃት በአላህ እጅ ብቻ ነው ስለዚህ የሰው ልጅ አዕማርም ሆነ አጃሉ ቢየዲላህ በአላህ እጅ ነው ስለዚህ ማንኛውም ሰው ሌሊት መግሪብ ከገባ በኋላ ለፈጅር ደርሳለሁ ነገ እነሳለሁ ብሎ ማለት እንትን ይለው ምክንያቱም ይሙት የሚያውቀው ነገር የለም ስለዚህ አንተ በዚህ ሁኔታ ላይ ከሆንክ ሌሊት ከገባ በኋላ ማደረህን ነገ መነሳትን የማታውቅ ከሆነ አሁን ጀምረህ ተቅዋን ስንቅ አድርግ فكم من فتن سنتنا سنت وطات امسى واصبح ضاحكا قزر يساقا امشي يساقا نغا وقد نسجت اكفانه وهو لا يدري ነገር ግን የሱ የመገነጃው ከፈኑ የሚገነዝበት ምን ሆኗል ተጠልፎለታ ግን አያውቅም መጠለፍ እንደሱ መዘጋጀት ይፈርል ፈታን ወጣት እንግዲህ ሱብሃንአላህ وكم من صغار سنتنا سنت ህፃናቶች ነበሩ يرتجى طول عمرهم የነሱ እድሜ ይረዝማል ተብሎ ተስፋ የሚደረግላቸው ስንትና ስንት ልጆች ነበሩ ህፃኖች وقد ادخلت اجزام ظلمة القبر የሳቸው ግን ሰዎች ተስፋ እንዳደረጉት ሳይሆን የነሱ አጅሳማቸው አካሎቻቸው እዛ ጨለማ ቀብሩ ስንትና ስንት ገብተው እድሜያቸው ይረዝማል እየተባለ የሚታሰቡት ድቅድቅ ያለ የቀብር ጨለማ ውስጥ ገብተው وكم من عروس ስንትና ስንት የምታገባ ሴት ነበረች زينوها لزوجها ለባሏ የሚያስዋት ልታገባ ጉድ የሚባልላት የምትዋዋብ የምትቀባባ የሚያበጃጇት የሚያለብሷት وقد قبضت ارواحهم ظلمة القبر ነገር ግን የነሱ ሩሃቸው የመወሰኛቱ ሌሊት ምን ውስጥ የተያዘች የሞተች አላህ ይወሰዳል እንግዲህ ልታገባ የተበጃጀች ነገር ግን ባሏን ሳትገናኘው ወደ ቀብር ያለፈች ስንትና ስንት
ወከም ሚን ሶሒሕን ማተ ሚን ገይሪ ዒለት ስንትና ስንት ደግሞ ያለምንም በሽታ ጤናማው ሰው ስንትና ስንት ይሞታል። ወከም ሚን ሶሒሕን ማት የሞተ ስንትና ስንት ጤናማ አለ ሚን ገይሪ ዒላ ያለምንም በሽታ ያለምንም ምክንያት። ወከም ሚን ዓሊልን ስንትና ስንት በሽተኛ የታመመ አካል ዓሸ ሒነን ሚነ ደህር ስንትና ስንት ጊዜን ዓመታትን ይኖራል። ስለዚህ الصحة لا تدل على طول العمر ولا المرض لا يدل على قصر العمر ገብቶና ይህን ማወቅ መቻል አለብን። እኛ ጤነኛ ስለሆን ብቻ በሽታ ስላላጋጠመን ስላልነካን ብዙ ጊዜ እንቆያለን ማለት አይደለም። ይሄን አያመላክትም። የታመመም ሰው ደግሞ እድሜ አጭር ነው አሁን እሞታለሁ ማለት ነው። እድሜና አጀል በአላህ ብቻ። እኛ ጤነኛ ስለሆን ብዙ ጊዜ እንሞታለን፣ ብዙ ጊዜ እንኖራለን የማለት አስተሳሰብ ከኛ ሊወገድ ይችላል። ምክንያቱም እኛ የምናውቃቸው ስንት ጤናማ ሆኖ ያለ በሽታ ስንት ይሄን ነገር ያለ ምክንያት ይለቀቁታል። ስንትና ስንት ህፃናቶች እድሜያቸው ይረዝማል ለወግ ለማዕረግ ይደርሳሉ የተባሉ የነበሩ ህፃናቶች የቀብር ጨለማ ግልጽ ነው አይደለም ያዋጣቸዋል። ስንትና ስንት ወጣቶች ሲስቁ አርፍደው ሲስቁ አምሽተው ነገር ግን የእሳቸው የመገነዣ ጨርቅ የተሰፋላቸው የተጠለፈላቸው ተበጃላቸው አሉ። እነሱ ግን አያውቁም። ይሄ ወጣት ናቸው ገና። ስለዚህ ይሄ ከሆነ የሰው ልጅ ግልጽ ነው የሰው ልጅ ሊሞኝ አይገባው። ግዴታ ምን ያስፈልገዋል? ተቅዋ ለዛኛው ያስፈልገዋል። ወከም ሳኪኒና عند الصباح بقصره ጧት ላይ በህንፃው ውስጥ ስንትና ስንት የነበረ ሰው ነበር አሉ። وعند المساء ነገር ግን ምሽት ላይ كان من ساكن القبر ቀብር መኖሪያ ቦታ አድርጎ ያዘ ስንትና ስንት አለ። ጧት ቤቱ ህንፃው ቤት ውስጥ ነበር፣ ከሰዓት ቀብር ውስጥ። ፈዳዊም ስለዚህ على تقوى الإله አላህን በመፍራት ላይ ዘውትር። ፈዳዊ ዘውትር على تقوى الإله አላህን በመፍራት ላይ ዘውትር። فإنها አላህን መፍራት አማን ላንተ አማን ነው። ከምን من الأهوال ከአሰቃቂ ሰቆቃዎች في موقف الحشر በመሰብሰቢያው ቦታ ላይ አሰቃቂ የሆኑ ሰቆቃዎች አሉና የዛን ቀን ከነዛ ከሚያሰቅቁ ሰቆቃዎች ላንተ አማን ይሁንልህ፣ ሰላም ትሆናለህ። ከዛና አላህን መፍራት ግልጽ ነው አይደለም? ዘላለም አድርገው ዳዊም عليه ዘውትርበት አላህን በመፍራት ላይ ይላል ኢማም ሻፊዒ ረሂመሁላህ። ስለዚህ ከሙእሚን የሚፈለገው ነገር ምንድነው ከተባለ ለሞት መዘጋጀት፣ በማንኛውም ወቅት ወደ አላህ በመመለስና መልካም ስራ በመስራት ለሞት ዝግጁ መሆን መቻል አለብን። ከሙእሚን የሚጠበቀው ይሄ ነገር ግልጽ ነው። ምክንያቱም ኢብኑ ማጃህ ረሂመሁላህ ከኢብኑ ዑመር የዘገበው ዘገባ አነሁ ቃል ኢብኑ ዑመር ብሏል ኩንቱ መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰላም ጋር ነበርኩኝ። ፈጃአሁ ረጁሉን ሚነል አንሳር ከአንሳሮች አንድ ሰው መጣ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም። ፈሰለመ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በመልእክተኛው ላይ የአላህ ሰላምን አወራ። አሰላሙ ዐለይኩም ወሰላሙ ዐለይከ ያ ረሱላህ። ثم قال ከዛም ብሏል ያ አንሳሪ ያ ረሱላላህ አንተ የአላህ መልእክተኛ ሆይ አዩል ሙእሚኒነ አፍضል ከሙእሚኖች ሁሉ በላጩ ሙእሚን ማን ነው ብሎ ጠይቃቸው። ቃለ አሕሰኑሁም ኹሉቀን ስነ ምግባራቸው በጣም ያማረና የተዋበው ነው አሉ። ደግመና ቃል ፈአዩል ሙእሚኒነ አክየስ ከሙእሚኖች ሁሉ ጮሌ ብልጥ ማለት ማን ነው አላቸው። ጮሌ ብልጣይ
በጣም ተገንዛቢ ማለት ነው። የሚረዳ የሚገነዘብ አእምሮ ምን የሆነ ፈጣን የሆነ قال أكثرهم للموت ذكرا ግልጽ ነው አይደለም? ለሞት ሞትን በማስታወስ ወይም ደግሞ ይበልጥ ከሰዎች ሁሉ ከአማኞች ሁሉ ሞትን እጅጉን የሚያስታውሱት ናቸው። ጮሌ ብልጥ ብሎ ማለት ሞትን ከሙእሚን ሁሉ የበለጠ የሚያስታውሱት وأحسنهم لما بعده استعدادا ከሞት በኋላ ላለው ነገር ግልጽ ነው አይደለም? በመዘጋጀት በጣም ውብ የሆነ የተማሩት أحسنهم እጅጉን ያማሩና የተዋቡት لما بعده ከሞት በኋላ ላለው ነገር استعدادا በዝግጁነት ማለት እጅጉን የሚዘጋጁ ማለት ለምን ለግዙ አይደለም ለዛ ከሞት በኋላ ላለው አገር አክያስ ማለት ይሄ ነው። ኡላኢከ አልአክያስ እነዛ ናቸው ፈጣን ጮሌ አራዳ የሚባሉት። ግልጽ ነው። ይህን ሐዲስ ኢማም አልአልባኒ ሐሰን ብለውታል። ስለዚህ ማንኛውም ሰው እሱ ላይ ባለው ገንዘብ በሚኖረው ኑሮ ባለው ጤንነት ግልጽ ነው አይደለም መታለል መቻል የለበትም። ዳኢመን ወአበደን አላህን እስትግፋር ማድረግ ተውባ ማድረግ አላህን መፍራት ይገባዋል። ዓሊ ረዲየላሁ ዐንሁ ስለ ተቅዋ ሲጠየቁ ምን ብለውናል? التقوى هو خوف الجليل خوف الجليل الله المفرد نديرنا الله نفرا بامتثال ما أمره واجتناب ما نهى يعززون بما تكبر يكلكلون بما كلكل كيفنا إيه تقوى طبيعة نعم تقوى من دنو فعل المأمور وترك المحظور بنية يتاززكبت النجر مسرات كتكلكلكو كذا متو بنية يزنو بنية شرط لا من متى كتبها لمكنياتهم يتاززكو النجر لما فزم يزنو مسرات عصبه متسراونا يتاززكو النجر መስራት ሳታስበ ዝም ብለህ የምትሰራው አንድ አይደለም። ግልጽ ነው። ለምሳሌ ሶላት መስገድ ታዛሃል ወይም የተለያዩ ዒባዳዎች መፈጸም ታዛሃል። እነዚህን ዒባዳዎችን ግልጽ ነው ለአላህ ብለህ መፈጸምን ሳታስብባቸው ልትሰራቸው እንደሆነ ሳታስብ ብትሰራቸውና አስበህ የምትሰራቸው አንድ አይደለም። እንደዚሁም ወንጀላቶችን መተው መራቅ ይከለከላቸው ሳታስባቸው የምትርቃቸው አሉ አስባቸው የምትርቃቸው አሉ ስለሚለዩ ይሄ የሚሆነው ምንድነው በንያ አላህን መፍራት የምታገኘው በንያ ሲሆን ነው። ነገር ግን ሳታስበው ድንገት የሚከሰተው ነገር ይሄ አላህን ስለፈራህ የሚባል ነገር አይደለም። አስበው መሆን መቻል አለበት የምትፈጸመው ሆነ የዛ ነገር የምትርቀው በንያ በሳቦት መሆን መቻል አለበት። መልእክተኛ በሐዲታቸው ኢነመል አዕማሉ بالنية سلام وفي رواية بالنيات ይሄን ስላሉ በንያ መሆን አለበት። ሁለተኛ ምን አሉ? خوفul ጀሊል ካሉ በኋላ والعمل بالتنزيل በወረደው በቁርአን መስራት ይወርልም ቁርአንን ለኛ ምን ማድረግ ነው? ሐኪም ማድረግ ቁርአንኛ ዱስቱር ሆኖ ህገ መንግስታችን ቁርአን መፈረጃችን ቁርአንና ሱና ነው። በተወረደው መስራት ቁርአን ያዘዘን መፈጸም ከከለከለን መከልከል والقناعة بالقليل አውስተን በትንሽ ነገር መብቃቃት ግልጽ ነው አይደል? በትንሽ ነገር መብቃቃት ብዙ አለመከጀት ስግብግብ አለመሆን ተቅዋ ማለት ይሄ ነው። አላህን የሚፈራ ዱንያ ላይ አይስገበገብ ግልጽ ነው አይስገበገብ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب አላህን የሚፈራ ይሆን አካል يفعل المأمور وترك المحظور
يجعل له مخرجا الله አዘዘውን እየፈጸመ ከከለከለው እየተከለከለ አላህን የሚፈራ ይሆን አካል አላህ ለሱ መውጫ መንገድ ያበጅለታል ምን አይነት ጭንቅ ውስጥ መከራ ውስጥ ቢሆን አጣብቂኝ ውስጥ ቢሆን ብዙ መከራ ውስጥ ቢገባ መሰናክሎች ቢያጋጥሙት ለሱ አላህ መውጫ መንገድ ያበጅለታል ወይርዙቁሁ ከዛም አልቆ ይመግበዋል ማለት ይሰይፋ ሪስክ ይሰጠዋል من حيث لا يحتسب በማይገምተው ስፍራ ሪስክ ቀምቶ አላህ ይሰጠዋል ስለዚህ ተቅዋላህ አላህን መፍራት ለኛ ምን ያመጣልና يجلب لنا المخرج والرزق መውጫ መንገድ ከዛ በኋላ ሪስክን من حيث لا نحتسب በማንገምተው ቦታ ሪስክ ለኛ ያመጣልና አላህን መፍራት ምን አሉ ሶስተኛ ከተቀሰዋል አራተኛው الاستعداد ليوم الرحيل ከዱንያ በኋላ ያለው ለአኺራ ጉዞ መዘጋጀት ስንቅን በመያዝ መዘጋጀት ነው ተቅዋ ማለት ይህ ነው ተቅዋ ማለት رضي الله تعالى عنه ይህንን አሊ ያስቀመጡልን እና ስለዚህ ማንኛውም ሰው ምን መሆን አለበት አላህን መፍራት መቻል አለበት ሁለተኛ እሱ ጋር ባለው ነገር መታለል መቻል የለበትም ግልጽ ነው መታለል መቻል የለበትምና ሁሉ ጊዜ ዳኢማን ወአበደን አላህን መፍራት ላይና አላህን ማውሳት ላይ ተውባ ማድረግ ላይ መልካም ስራ መስራቶች ላይ መዘውተር መቻል አለበት ስለዚህ እኛ ልንጠቀም ዘንዳ ይሄን ማድረግ መቻል አለብን ኢንሻአላህ نكتفي بهذا القدر الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين